አብራችሁ ስትቆዩ ይሄ ቀሚስ ለሽልማት የተዘጋጀ ነው በነፃ የምትወስዱት ነው ማለት ነው አብራችሁን ቆዩ ከነሱ ጋር ማች እንዲመጣ ይሄን ተጠቅመንላችኋል አይክ ይሄ እዚህ ጋር ያለው እዚህ ጋርና እዚህ ጋር መጣናል የሙሽራ ልብስ አስመስለን ሰርተንላታል እንደምታዩት ንገራሩ ልብሶች ናቸው እነዚህ ደግሞ ሁሉም ሰው የሚስማማበት እንደዚህ ቀጠን መጠን ምናምን ያለ ነገር ሰው ይወዳል ይሄ ልብስ በባለፈው በዲስካውንት ገምቱና ወሰዱ ብለን ነበር አይደል አሸናፊው ነሻል የ5000 ብር ዲስካውንት አድርገንልሻል ቆንጆ አድርገን ሰርተን እንልክልሻለን ኤርትራዎች ሊላ ለሚሉትና ሊላ ከለር ነው ይሄ እንዴት እንደሚያምር እዩት አንገታቸው ተመሳሳይ ነው ይሄ ልብስ ደግሞ ፋሽን ነው በጣም ብዙ ሰው የወደደው ልብስ ነው ሰላም ለዚህ ቤት ሰላም ቴዲዬ እንዴነክ ደህና ሆይ ሰላም ነሽ ፋፋርጌ ተጠበቁ ነበር ዋው አምሮበታል በጣም አምሮበታል ፋፋውላ ደህና ነሽ ወይ እንዴነህ ሁሉ ሰላም አምሮብሻል አንቺን አመሰግናለሁ ተመሰጠሽ እየሰራሽ ያለ ነው የመጣው እየጻፍኩኝ ነበር ልኬት ወደ ሰፊ ለውስጥ ሁለቱ ትልልቅ አጽዋማት ገብተዋል ጾሙን የምትጾሙ መልካም ጾም ያርግላችሁ የበረከት ያርግላችሁ ለማለት እንወዳለን በመላው ዓለም ያላችሁ ኢትዮጵያዊ ኤርትራዊ ደንበኞቻችን እንዴት ናችሁ ለመላው ኦርቶዶክስና ለመላው ሙስሊም ደግሞ እንኳን አደረሳችሁ ለጾሙ ምን አለ ዛሬ ሌላ ነገር የለም ዛሬ የተሰሩ ልብሶች ነው ያሉ የከስተመር ልብስ መጪው ግራጁዌሽን ነው ሰርግ ነው ሀገራችን ሰላም ያርግልንና እንግዲህ ብዙ የደስታ ጊዜዎች አሉ ከዚህ በኋላ የሚመጡ ከጾሞች በኋላ ማለት ነው ሁሉም የከስተመር ልብሶች ናቸው እነዚህ የግራጁዌሽን ልብሶች ናቸው ከነገራችን ላይ እጅግ በጣም ነው የሚያማምሩ ይሄ የእናቷ ነው ቀጥሎ የተመራቂዋ ነው ቀጥሎ ያስመራቂዋ እህቷ ነው አንድ ቤተሰብ ነው እንዴት እንደሚያምር ሶስት ስታይል ማንነ የተጠቀምኩላቸው በጣም በሚያምር ጥልፍ ነው የተጠለፈላቸው እንደምታዩት እጅግ በጣም ያምራል ከለሩ ደግሞ የሚገርም ከለር ነው ብዙ ሰው ወዶታል ፈርጦቹ እንደሚያምሩ ነው ተተክለዋል አንገቱ እንደዚህ ያምራል የሚያምር ቢና በሰውነት ቅርጽ ልክ የተሰራ ነው ከጀርባው ላስቲክ ጥቅጥቅና ዚፕ አለው ይሄ ሻፒ ስፌት ነው የተሰፋላቸው እንግዲህ በሰውነታቸው ልክ ሲውል በጣም ነው ውበት ያለው በጣም ነው የወደድኩት እኔ ያንገቱ ቅርጽ አራት ማዕዘን ቪ ነው እስከዚህ አራት ማዕዘን ነው ካያችሁት ከዚህ በኋላ ቪው እንደዚህ ተሰርቷል በጣም የሚያምር ስፌት ነው የተሰፋላቸው እጃቸው ቅጥል ነው በአንድ መነን ብቻ ነው የተሰራ ቅጥል ሆኖ እጁ ላይ ያለው ጥልፍ ታይካል በጣም ነው የሚያምረው እንዴት እንደሚያምር እዩት እንደዚህ ዋጋው አልቆለት ውድ አይደለም 25000 ብር ነው የተሰራላቸው እንደዚህ አምሮ 4 አርብ ነው 5 እና 6 አርብ ማድረግ ትችላላችሁ ከወደዳችሁት ማዘዝ ትችላላችሁ ከለሩን ወደምትፈልጉት ከለር ማስቀየር ትችላላችሁ ወደዚህ ሲኔ ደግሞ ይሄ ተመራቂዋ ነው የዋናዋ ነው እንግዲህ የሙሽራ ልብስ አስመስለን ሰርተንላታል እንደምታዩት የሙሽራ ልብስ ነው የሚመስለው እንዴት እንደሚያምር ከነሱ ጋር ማች እንዲመጣ ይሄን ተጠቅመንላችኋል አይክ ይሄ እዚህ ጋር ያለው እዚህ ጋርና እዚህ ጋር መጣናል አዎ የሙሽራ ልብስ ነው የሚመስለው ማቹን እዚህ ጋር አመጣንላት ከለሩንም ተጠቅመናል ከሲቀጥል ደግሞ ይሄን እዚህ ጋር መስቀል ነበር የነበረው ፎቶ የላኩልኝ ፎቶ ስለዚህ ወደ እነሱ ማች እንዲመጣ ከነሱ ያለው ዲዛይን እዚህ ጋር በመስቀሉ ፋንታ ተካ ነው ማለት ነው እንዴት እንደሚያምር ይሄን ደግሞ እዩት ሰፊ ነው ነገራችን ላይ 4 አርብ ነው ግን ሰፊ ነው አርቡ የተጠቀምነው የመነን አርብ ሰፊ ነው 80 ወርድ የሆነ አርብ ነው የተጠቀምንላቸው አንገቱ ተመሳሳይ ነው እጁ አጓጉል ሆኖ ቅጥል ነው በጣም ነው የሚያምረው ቬልቱ እዛው ያለቀ ነው ከኋላ ላስቲክ ጥቅጥቅ ነው አያችሁት ከኋላ ዚፕ አለው ዚፑ እንደዚህ ይከፈታል እዚህ ጋር ላስቲክ አለው ስለዚህ በወገቧ ልክ ይሆናል ዚፑ ደግሞ ምቾት ይሰጣል አያስጨንቅም ከኋላ ራሱ እንዴት እንደሚያምር እዩት በጣም ሰፊ ነው ይሄ ዋጋው አልቆለ 30000 ብር ነው 30000 ብር አዎ ይሄኛውም ሶስተኛ ልብሳቸው ነው ይሄ የማዘሯ ነው ያኛው የልጅ ነው እንደዚህ ነው ብቻ ስሙን አላየሁትም ስም አለው ከውስጥ አንገታቸው ተመሳሳይ ነው ቬልቱ እዛው ያለቀ ነው አንዳንዴ የሚነሳ ቬልት ማድረግ ትችላላችሁ እንደዚህም ያምራል ከዛውም ያለው እንደዚህ ያምራል ይሄም 4 አርብ ነው በቆንጆ መነን የተጠቀምንላችሁ ከስር መነን ደርበነዋል ሁሉም ነጭ በነጭ ነው የተሰራ ነጭ መነን ነጭ ገበር ቬጅ ደግሞ መሆን ይችላል ፈርጦቹ አይረግፉም አይለቁም ይሄም ዋጋው አልቆለት 25000 ብር ነው ይሄኛው የክርስቲና ልብስ ነው ይሄኛው ሙሽራ ልብስ ነው አዎ እሱ የክርስቲና ልብስ ነው እንዴት እንደሚያምሩ ይዩት ከለሩን ቀይረን ሰርተንላቸው ነው ፈርጦቹ በጣም ያምራሉ ፈርጦቹ እንዴት እንደተተከሉ ያቸው የተለያዩ ፈርጦች ነው የተተከልንላቸው ለቅርጹ ለዚህ ለነዚህ ቅርጾች ይሄዳሉ የሚሉት ፈርጦች ነው ሶስት አይነት ፈርጥ ነው የተጠቀምነው እንደምታያቸው እዚህ ጋር ሌላ ፈርጥ ነው እዚህ ጋር ሌላ ፈርጥ ነው እዚህ ጋር ሌላ ፈርጥ ነው
ፈርጦቹም ሁሉ ፈርጥ አንድ አይነት አይደለም ለቅርጹ ይሄዳል የሚባለው ፈርጥ ነው የሚተከለው እንዴት እንደሚያምር እዩት 4 ማዕዘን ስንጥቅ ነው ይሄ ለመቀበያም ይሆናቸዋል ሰርግ ላላችሁ ደግሞ በቤተክርስቲያን ለምታገቡም ይሆናቸዋል ዝሮ ዝሮ የቤተክርስቲያን ልብስ ነው አይደል ለመቀበል የሚሆን ልብስ ነው ከለሩን አስቀይራችሁ ለሰርግ ማሰራት ትችላላችሁ ከፈለጋችሁ ይሄኔ በተለያየ ከለር ቢሰራም ያምራል ብዙ ጊዜ ለክርስትናና ለሰርግ ነው የሚጠቀሙት ለክርስትና ደግሞ ይሄ በጣም ነው የሚያደምቃችሁ ዋጋው አልቆለት 25000 ብር ነው ከስር መነን ተደርቧል መስቀሏ እንዴት እንደምታምር ይዋት ይሄን ፈርጥ መትከን ከፈለጋችሁ እንተክልላችኋለን ከዚህ በላይ ደመቅ ይበል ከፈለጋችሁ መድመቅ ይችላል በፈርጥ ወደ ቀጣይ ስኔ ደግሞ ይሄን ለየት ነው ያደረግንላት ከወገብ በላዩ ትንሽ ለየት ያለ ነገር ፈለገችና የሚያምር ከወገብ በላይ ሰጠናል ቬልቱ እዛው ላይ እየተጠለፈ ነው እንዴት እንደሚያምር ይዩት እነዚህን ፈርጦቹን እያቸው እዚህ ጋር መስቀል ሰርተንላታል በፈርጥ በጣም ነው የሚያምረው ይሄ ዋጋው አልቆለት 25000 ብር ነው በርግጥ እዚህ ጋር ሞቀ ስላለ ይጨምር ነበር ግን ያው አንዳንዴ ለከስተመር ስትል እንዲወደው ብለህ ራስህ የምትጨምርላቸው ነገር አለ አይደል እንደዛ ስለሆነ ምንም ዋጋ እንጨምርባችሁ በዚህ ከለርም ያው 25000 ብር ነው እንዴት እንደሚያምሩ ቢት ከለር አገባቡ ይሄ የተጠቀምነው ከለር እጅግ በጣም ነው የሚያምረው መስቀሎቹም ያምራሉ ዋጋው አልቆለት 25000 ብር ነው እዚህ ጋር ፈርጥ ተተክሏል በመትፈልጉት ከለር ማዘዝ ትችላላችሁ ይሄ ለክርስትና ለምትፈልጊ ቤተክርስቲያን ማግባት ለምትፈልጉ እስከ ወንዱ ድረስ እንሰራላችኋል እጅግ በጣም ነው የሚያደምቃችሁ ከላይ ነጭ ካባ ሲደረግበት በቃ ሙሽራ የሆነቱ ሙሽራ ወደ ቀጣይ ሲልን ይሄ ልብስ 5 ልብስ ነው ያላችሁ የዚህ ማጀበያ ነው የሚገርምህ በግሩፕ ነው ይሄ ለዋናዋ ነው ይሄ ደግሞ ለቤተሰቦቿ ነው እንዴት እንደሚያምር በሹራብ ስራ ነው የሰራውላት ይሄ ሰፋ ያለ ነው ይሄ በሸፒ ማለት የተሰራው እዚህ ጋር ነው ዲስፕሌይ ስለለበሱ ነው እንጂ ያያችሁት ሲያምር ይሄ በሸፒ ነው የተሰራላት ከወገብ በላይ እንዴት እንደሚያምር እዚህ ጋር ፈርጡ ሲተከል ራስ በጣም ነው የሚያምረው ከለሩ እጅግ በጣም ነው የሚያምረው እንደምታዩት ብዙ ናቸው በዚህ ስታይል ደግሞ ይሄ ደግሞ ሰውነት ስላላትና ወፍራም ስለሆነች በመነን የሰራ ነው በመነን እንደ ሹራብ ስራ ነው የሰራላት እነዚህኞቹ ደግሞ ቀጭን ልጆች ስለሆኑ በሸፒ ነው የተሰራላቸው ልዩነቱ እሱ ነው ዋጋው አልቆለት 20000 ብር ነው እንደዚህ አምሮ የሚያምር ነጠላለው እጁን ሙሉ አጓጉል ይሄ ወጣት ስለሆነች እንደዚህ ተጠቀምንላት እናት ስለሆነች እንደዚህ ተጠቀምንላት ስለዚህ የሚያዘንጣቸዋል በ20000 ብር እንደዚህ ዝንጥ ማለት ትችላላችሁ ከለሩን ወደምትፈልጉት ከለር ማስቀየር ትችላላችሁ ቪዲዮአችን አላለቀም ከጀርባ ቆንጆ አልባሳት አሉ እንቀጥላለን ይሄ ልብስ በባለፈው በዲስካውንት ገምቱና ወሰዱ ብለን ነበር የገመተች ደግሞ በትክክል የገመተች ለመጀመሪያ ጊዜ የገመተች አንዲት ደንበኛችን አለች ዋጋው ስንት ነበር 17000 ብር ነው 17000 ብር ብለሽ በትክክል የገበትሽ እና ደግሞ አሸንፈሻል ብለን የላክንልሽ መልስ የመለስንልሽ ልጅ ደንበኛችን ያው በዲስካውንቱ መሰረት በቃላችን መሰረት በ12000 መውሰድ ትችያለሽ በ12000 መውሰድ ትችያለሽ ማለት ነው አሸናፊው ነሻል የ5000 ብር ዲስካውንት አድርገንልሻል ከ17000 በ12000 ብር መውሰድ ትችያለሽ እጅግ በጣም ነው የሚያምረው ቆንጆ አድርገን ሰርተን እንልክልሻለን የሚገራርሙ ልብሶች ናቸው እነዚህ ደግሞ ሁሉም ሰው የሚስማማበት እንደዚህ ቀጠን መጠን ምናምን ያለ ነገር ሰው ይወዳል እንዴት እንደሚያምሩ ያቸው እቺ ቀይ ልብስ እኔ ነፍሴ ናት በጣም ነው የምወዳት ሆነት ዲዛይኗ ታረካኛለች የሆነ አይተኸው ደስ የሚልህ አለ አይደል ይሄ ከነገራችን ይሄ ማለት ይሄ ነው ለራስ ያስቀይር ሪሰርቻል እንዴት እንደሚያምር እዩት በጣም ነው የሚያምረው በአራት አርብ ነው መነኑ ሁለት አይን ነው ከወገብ በላይ ሁለት አይን ነው አንገቱ ክብ ነው የተሰራላቸው እጅጌው ሙሉ ነው እንዴት እንደሚያምር ስፌታችን ጽድት ያለ ነው ከሆነት በጣም ጽድት ያለ ስፌት ነው የምንሰፋው ላስቲኩ መስፋት መጥበብ ይችላል በጣም ቆንጆ ነው ዋጋው አልቆለቴ 16000 ብር ነው በዚህ አቋም ማለት ነው በዚህ ወራጅ ምናምን በሌለው በዚህ ሆኖ 16000 ብር ነው እዛዙት ያው ያሸመንን ነው ምንሰራላችሁ ምርቱ ብዙ የለንም ከፈለጋችሁት እናሸምንላችኋለን በጣም ነው የሚያምረው ከለሩን ቀይሩ ካላችሁ ከለሩን መቀየር ትችላላችሁ ሸማኔ ስላለ ከለር ተቀይሮ ሲሰራ አዲስ ልብስ አይመስልም እዚህ ጋር ሌላ ልብስ ነው የሚመስለው ለአዲስ አመት በጣም ብዙ ነው የወደደው እና ያምራል ዋጋው አልቆለት 16000 ብር ወደ ቀጣይ ስኔ ደግሞ እጅግ በጣም ቆንጆ ልብስ ነው የሜ ከስተመር ልብስ ነው ደረጃውን ከታች ቆርጭልኝ ብላ ቆርጬላት ነው እዚህ ጋር ደረጃውን ቆርጬው ነው እንደምታዩት ይሄ ከታች ነበረ በደረጃው ብቻ ነው የተጠለፈችው ክብ ነው እጅየው አጓጉል ነው ላስቲኩ ይሰፋል ይጠባል እንደፈለጋችሁ ይሆናል መነን የተለመደ ነው እንደርባለን ከስር ታዩታላችሁ ይሄ መነን ደርብ ነው ከዛ ገበር አለ እንዴት እንደሚያምር እዩት ይሄም 4 አርብ ነው አርቡ ግን ወርደ ሰፊ ነው በጣም ነው የሚያምረው ይሄም ዋጋው አልቆለት 16000 ብር ነው ሁለት አይን መነን ነው ከላይም ሁለት አይን መነን ነው ለቤተክርስቲያንም ቢፈልጉ ፕሮግራም ቢኖራቸው ዘና ብለው የሚለብሱት አይነት እና የማይሰለች አይነት ከለር ያለው ዲዛይን ነው እንደምታዩ ወደ ቀጣይ ስኔ ደግሞ ይሄ የራሴ ሽመና ነው ብያችሁ ነበር ባለፈው 3 ከለር ነበራቸው
ሶስቱም ከለር ቪዲዮ ሳይወጣ ነው የተሸጡ የሚገርምክ እንደገና ያሸምንኳቸው ነው ብዙ ሰው ፈልጓቸዋል እንዴት እንደምታምሩዩት ይሄም 4 አርብ ነው ወርደ ሰፊ ነው ወርዱ ሰፊ ነው በጣም ነው የምታምረው ታዩታላችሁ እንዴት እንደሚያምረው እጅግ በጣም ነው የሚያምር ዋጋው አልቆለት 14000 ብር ነው ይሄ አንገት ሁሉም የሚገርመው ክብ ናቸው አንገቱን ሲፈልጉ 4 ማዕዘን ስንጥቅ 4 ማዕዘን ቪ ይለያያል ተላላፊ አይን ቅርጽ እንደፈለጋችሁ ከፊት ከኋላ ቪ የአንገት ቅርጽ ስታይል በእናንተ ነው ሻፒ ማሰፋት ትችላላችሁ በብዛት ለምትፈልጉም እናሸምንላችኋለን ዋጋው አልቆለት ይሄ ደግሞ 14000 ብር ወደ ቀጣይ ሲነሄድ እንግዲህ እንደዚህ የሚያማምሩ ውብ የሆኑ ልብሶች ያሳየናችሁ ነው አሁንም እሺ እንዴት እንደሚያምር እዩት ይሄ የግሩፕ ልብስ ነው ቀጣይ ሰርግ ያላችሁ ሊላ ከለር ለምትወዱ አብሮ ከመስራት ብዛት ኤርትራዎች ሊላ ነው የሚሉትና ሊላ ከለር ነው ይሄ እንዴት እንደሚያምር እዩት አንገታችሁ ተመሳሳይ ነው የደንበኞች ልብስ ነው የግሩፕ ነው ቀጣይ ሰርግ ያላችሁ ግራጁዌሽን ላላችሁ በተመጣጣኝ ዋጋ ስለሆነ ልብሱ ማዘዝ ትችላላችሁ አንገቱ እንግዲህ ቪ ነው ሆኖ እስከ ላስቲክ የወረደ ጥልፍ እንደ ወራጅ ጥልፍ የተጠለፉ ናቸው እነዚህን ደግሞ ለማሳመር ነው ያደረግንላችሁ ጥልፉ እንዲበዛ ካልፈለጋችሁ አለመብዛት ይችላል ግን በጣም ያምራል ቺምፓርት ነው እንደዚህ የተጠቀምናት ቺምፓርት ከዚህ ጋር በቅርጽ አድርገን ሲናረጋት እጅግ በጣም ነው ያማረ አጓጉል ነው እጁ እንደምታየው ያምራል ትንሽ ቀንስ ትላለች ይሄ ደግሞ ወፍራም ነች እንደዚህ የተንጠባጠቡት ቅርጾች እጅግ በጣም ያምራሉ ዋጋው አልቆለት 17000 ብር ነው ከስር መነን ይደረባል ምናልባት ለቪዲዮ አዲስ የሆናችሁ ካላችሁ ሁሌም ልብሳችን የኛ መነን ከስር ይደረባል እንደዚህ ይሄ ይሸፈናል የታወቀ ነው መነናችሁ ሁለት አይን መነን ነው ከወገብ በላይ ደግሞ ሁለት አይን መነን ነው የምንጠቀሙ ለምንድን ነው ይሄ የምንጠቀሙ እንዳይነጭባችሁ ያው ሰው ከስራ ብዛት ነው ስራ እየሻለ የሚመጣ ስራው እየገባ ሲሄድ ከጥፋት ምናምን ነው የምትማሩ አይደል እንዴ ስለዚህ አሁን ይሄ መነኖች በፍጹም ጥጥ አይወጡባቸውም እንደዚህ ጋር ጥጥ የሚያወጡ ነገሮች አይወጡባቸውም ለምን ይሄም ሁለት አይን መነን ነው ይሄ ሁለት አይን መነን እንደሆነ ይሄም ሁለት አይን መነን ነው ስለዚህ ከታች ሁለት አይን መነን ነው ከላይ ሁለት አይን መነን ነው ከስር መነን ይደረባል ይሸፈናል በቆንጆ ፊኒሺንግ እንደዚህ ብሎ ይመጣላችኋል ዋጋው አልቆለት 17000 እነዚህ ገለጻዎች ያሳንሰሻልና ያንቺ ብትመርቂልኝ ብያስብ የኔ ልብስ ይውጣ እንዴ ትላለክ ይሄ የራሴ ልብስ ነው ግን ለአዲስ አመት ከልጆች ጋር የፋሚሊ ልብስ ነው ለራሴ ነው ያሸመንኩት ቢጫ ከለር ነው እንደምታዩት እንዴት እንደሚያምር እዩት በ5 አርብ ነው የተሰራ ወራጅ ነው ዋጋው አልቆለት 19000 ብር ነው ይሰራልኝ ከተባላችሁ በኦርደር ነው የሚሰራ ልብሱ የለኝም እሺ ለራሴ ብቻ ነው ያሰራሁት ኦኬ በሽመና ነው የሚሆን ይሄ በሽመና ነው እሺ እንዴት እንደሚያምር እዩት ይሄ አጓጉል ነው ይሄ ከፊት ከኋላ ቪኒ ወርዳለው እጅ አጓጉል እንደዚህ ነው ምቾት የሚሰጠኝ የሰው ልጅ ወፍራም ስለሆነ እዚህ ጋር ጠበቅ ሲያደርገኝ አልወድም እሺ ዋጋው አልቆለት 19000 ብር እንዲ ቆንጆ ሆኖ ይሄ ልብስ ለእናንተ በሽልማት ልትወስዱት የተዘጋጀ ነው በነፃ ይሄን ልብስ ከወሰን ጥበብ ተወስዳላችሁ ማለት ነው ቀላል ጥያቄ እንጠይቃችኋለን ስትመልሱ ይሄን ልብስ ተወስዳላችሁ ወሰድዬ እንግዲህ ይሄ ልብስ ለሽልማት አዘጋጅቻለሁ ብለሻል የዚህ ልብስ ዋጋ ለገመተ እንግዲህ ለፋሲካሽ ማሚዬ ውድ ደንበኞች የምትወዱኝ እናቶች በሙሉ እህቶች በሙሉ ይሄ ልብስ ትገምቱ ይሄ ልብስ ተሸለማላችሁ ማለት ነው የዚህን ልብስ ዋጋ ይገምቱ አይደለ አዎ የዚህ ልብስ ዋጋ ገምቱና ከዛ ይሄ ልብስ ተሸለማላችሁ ላሸነፈ ሰው ይሄ ልብስ በነፃ እንሰጣለን ያው አገር ውስጥ ካላችሁ መጣችሁ መውሰድ ትችላላችሁ ቤተሰብ አዲስ አበባ ካላችሁ ልካችሁ መላክ ትችላላችሁ መውሰድ ትችላላችሁ የምትፈልጉን ስፌት ይሄን ስፊልኝ ብላችሁ መብታችሁን አስከብራችሁ ነው የምትወስዱ እኛ በፈለግነው ሰው በእናንተ በምትፈልጉት ስፌት ጥልፍ ተጠልፎላችሁ ነው የሚመጣው ግን ይሄን ደግሞ ግምቱ ማወቅ አለባችሁ የዚህን ልብስ ዋጋ ገምቱና ይሄንን በነፃ ወሰዱ ነው ከሀገር ውጭ ከሆናችሁ መላክ ያችላችሁ ወሰዱ አዲስ አበባና አካባቢ ከሆናችሁ መምጣት የምትችሉ ከሆናችሁ ደግሞ ጥንቅቅ አድርገን ሰርተን እናንተ በፈለጋችሁት በነፃ ተወስዱታላችሁ አዎ በነፃ ተወስዱታላችሁ ከነገራችን ላይ ፍቅራችን ለመግለጽ ነው እውነት ፍቅራችንና ክብሮታችን ለመግለጽ ነው ወደ ቀጣይ ስንሄድ ደግሞ እንዴት እንደሚያምር እዩት ይሄ ደግሞ የሙሽራ ቤተሰቦች ናቸው የእህት ያክስት እንዴ ምናምን የሙሽራ ፋሚሊ ነው አዎ ብዙ ነው ያላችሁ ይሄ እንዴት እንደሚያምር ብትኑ በጣም ነው የሚያምረው እንደምታዩት እጅግ በጣም ነው የሚያምረው እንደዚህ ተሰፍቶ ይሄ የእጅ ጥልፍ ነው ያደረግንላችሁ በማሽንም ማሰራት ትችላላችሁ በእጅ ጥልፍ 30000 ብር ነው በማሽን ሲሆን 25000 ብር ነው ሁሉም ልብስ ኳሊቲ ያለው ከፍና ዝቅ የሚያደርገው ዋጋችን የኳሊቲ ጉዳይ ነው ከሸማኔ ስትቀበለው እኔ ቆንጆ አርጌ ነው የሸመንኩት ይሄን የሚገባኝ ይልሃል ልብሱን ስታዩት ለምትወደው አንተ ማው ይገባል ለትገዛዋለክ ውርድ ያለው ደግሞ ወርዶ ይሸጣል ይሄ ታወቀ ነው የልብሱ ዲዛይን አቀማጥ ትክክል መቀመጡ እሱ ነው ከፍ ዝቅ የሚያደርገውና እሱን ያያያችሁ ቆንጆ ነው ይኖራል ነው ሁሉ
ሁሉም ልብስ አለው የሚገርምህ በጣም ሁሉም ልብስ መነኑ እጅግ በጣም ነው የሚያምረው ሁለት አይን መነን ነው ከስር የተለመደ ነው እንደርባለን ይሄ በፍሪ ሳይዝ ነው የሰራንላችሁ ሹራብ ስራ በሸፒ ማሰፋት ትችላላችሁ ይሄ ለሙሽራናት ደግሞ ዝንጥ ያደርጋል ዋጋው አልቆለት 30 ሺህ ብር በእጅ ጥልፍ በማሽን ጥልፍ ከሆነ 25 ሺህ ብር በቆንጆ ጨርቅ በቆንጆ ልብስ እንሰራላችኋለን ይሄ እጅ ጥልፍ ነው ይሄ የእጅ ጥልፍ ነው የእጅ ጥልፍ ብዙ እንሰራለን አሁን ከሆነ ቆንጆ ጠላፊዎችም አሉን በእጅ ጥልፍ ነው ይሄ በማሽን ማሰራት ትችላላችሁ ይሄ ደግሞ ሙሉ በሙሉ በማሽን ያለቀ ነው ወራጅ ነው እንዴት እንደሚያምር እዩት በጣም ነው የሚያምረው አያምርም በጣም ያደምቃል የእጁንስ ዲዛይኑ እዩት ይሄ ቅጥል ነው በሸፒ ተሰርቶ ቅጥል ነው ሸፒ ነው ይሄ እዚህ ጋር መነን ተቀጥሏል መነን ሲቀጥል ስስ ስለምንቀጥለው መነን ሸብሸብም ማለት ይችላል እዚህ ጋር በጣም ነው የሚያምረው አንገቱ ክብ ነው እንደ ክብ አይነት ነገር ነው የሆነ የፎቶ ልብስ ነው ከፈት ያለ ነው እንደዚህ ነው አንገቱ ስለብሰው የሚሆነው እዚህ ላይ ጋር ያለውን ስታይል ቪ ማርጋችሁ እንደዚህ ሊወርድ ይችላል እንዴት እንደምታምርዩት ከስር በጣም ነው የሚያምረው ይሄ ሲንጀር ጥልፍ ነው ግን ቀላል እንትን ነው ስስ ነው ያኔ ያክል እንትን አይደለም መነን ከስር ይደረባል እንደማንኛውም ልብስ ዋጋው አልቆለት ይሄ 18 ሺህ ብር ነው የሚያምር ነጠላለው በሹራብ ስራ ማሰራት ትችላላችሁ ከለሩ የፈለጋችሁት ከለር መቀየር ይችላል ይሄን በግሪን ማሰራት ትችላላችሁ በሰማያዊ በዛ ከለር ማሰራት ትችላላችሁ በቢጫ ታስ ማሰራት ትችላላችሁ እንዲ ደግሞ ጥለቶች ተዋህደው መሰራት ይችላሉ ተወሱሰው ማለት ነው ዋጋው አልቆለት 18 ሺህ ብር ነው በብዛት ለምትመጡ ደግሞ አስተያየት እናደርግላችኋለን ወደ ቀጣይ ሲነድ ደግሞ አራት ማዕዘን ስንጥቅ ነው አንገቱ ያው ይሄ አንገት ተወዳጅ ነው ሁሉም ሰው ይስማማበታል ይሄ የከስተመሪ ልብስ ነው እንዴት እንደሚያምር እዩት በጣም ነው የሚያምረው ልብሱም ያምራል ይሄ ነደውም ያምራል መነኑ ሁለት አይን መነን ነው ከወገብ በላይም ሁለት አይን ነው በቆንጆ ፊኒሺንግ እንደዚህ ሰርተን ይሄ ልብስ የሚገርመው ውድ አይደለም 16 ሺህ ብር ነው 16 ሺህ ነው የሚያክለው አዎ ይሄን ያክል ሆኖ 16 ሺህ ብር ነው ይሄን አሁን ለግሩፕ ካንድ ላይ ብትለብሱት ቀጣይ ግራጁዌሽን እና ሰርግ ላላችሁ እንዲሁም የተለያየ ፕሮግራም ሊኖራችሁ ይችላል ዋጋው መጠን ብሎ ቆንጆ ልብስ ወይም ሰፊ ልብስ ለሚባል ይሄ ለሁሉም ሰው የሚስማማው አይነት ከለር ነው ይሄ ወርቀ ዘብ አለው ሰማያዊ ከለር አለው በቃ ዝም ብሎ የሚያስደነግጥ አይነት ዲዛይን እና ከለር ያለው ልብስ ነው ማዘዝ ትችላላችሁ እንደምታዩት አሁን የሚገራርም ልብስ ዛሬ የሚገራርም ልብስ ነው አይደል የሚገራርም ልብስ የከስተመር ልብስ ነው ያሳየናችሁ ያለ ነው ይሄ ልብስ ደግሞ ፋሽን ነው በጣም ብዙ ሰው የወደደው ልብስ ነው እንዴት እንደሚያምር እንደዚህ ሲል አርበ ጠባብ እንዳይመስላችሁ እሺ ዞር ስለምናደርገው ነው ወደ ኋላ ይሄ ዲዛይኑ በደንብ እንዲታያችሁ እንጂ ሰፊ ነው በጣም አራት አርቡ ሰፊ ነው እንዴት እንደሚያምር የጠለፍነው ጥልፍ ከዚህ ጋር ነው የወሰድነው በጣም ነው የሚያምረው ከቦ ሆኖ እስከ ላስቲክ የወረደ ጥልፍ ነው የጠለፍነላት እጁን ደግሞ እንደዚህ በደረጃ ነው ያደረግንላት መነኑ ሁለት አይን መነን ነው ከዚህ ከወገብ በላይ የተጠቀምነው ሁለት አይን መነን ነው ይሄ ዝርግፍ ነው ሹራብ ስራ ነው ላስቲኩ እንደዚህ አይነት ሲሰፋላችሁ ይቋጠራል ቢሰፋችሁ እንኳን ሸፒ ከተሰራ ሸፒ ነው በሰውነታችሁ ልክ ነው እንጂ መቋጠርና የመስፋት እድል የለውም ሹራብ ስራ ሲሆን ደግሞ ላስቲኩን ሳብ አድርጋችሁ ለመቋጠር ይመቻችኋል ከሰፋችሁ ማለት ነው እና ይሄ እንደዛ ይመቻል ሹራብ ስራ ነው ዝርግፍ ነው የሰራ ነው ማለት ነው ይሄ ሁለት አይን መነን ነው በጣም የሚገርም ልብስ ነው አዲስ ተወዳጅ ልብስ ነው ዋጋው 19 ሺህ ብር ነው አልቆለት ስናስተዋውቀው ከዛ በላይ ነበር እና አሁን ዋጋው እየቀነሰ ሲሄድ ደግሞ ማሳወቅ አለብን አዎ ይሄ ደግሞ የከስተመሪ ልብስ ነው እንዴት እንደሚያምር እዩት ጥለቱ ስፋት ያምራል ይሄ ለሙሽራ መሆን ይችላል ለሙሽራናት መሆን ይችላል ያንገት ቅርጹ ከፊት ቢ ከኋላ ቢ ነው ትንሽ ቀበቱ ከዛው አብሮ ተጠልፎላታል እጇ እንደዚህ ነው ከኋላ ላሳያችሁ ውበቱን ከኋላ እንደዚህ ያምራል እሺ ወረድ ያለ ነው ቪው እንዴት እንደሚያምር እዩት ከኋላ ይሄ በሰውነት ልክ ሲሆን በጣም ነው የሚያምረው ይሄን ከዚህም በላይ እንደዚህ ማውረድ ትችላላችሁ ክፍተት በጣም ከፈለጋችሁ እንደዛ ማውረድ ይችላል እጅየው ቅጥል ነው በጣም ነው የሚያምረው ከኋላ ራሱ እንዴት እንደሚያምር እዩት የሙሽራ ልብስ ነው የሚመስለው ሻይን ያደርጋል ደግሞ አዎ ግን እሷ ሰርግ ኑሯት ያሰራችሁ ነው እንጂ ሙሽራም ክርስትናም ኑሯት አይደለም እንዴ ለሰርግ ማጃብ ለተጣሪነት ይገባታል ዋጋው 30 ሺህ ብር ነው አልቆለት እጅግ በጣም ነው የሚያምረው አንደኛ ሁለተኛ ያለው ጠቆር ያለው ይሄ መደብ አለው ይሄ ደግሞ ሙሉ በሙሉ ቢጫ ነው ይሄ መደቡ ሙስት ነገር ነው እንዴት እንደሚያምር እዩት ዋጋው አልቆለት 30 ሺህ ብር በቆንጆ መነን ያሰፋፍ ስታይል እንደምትፈልጉት ማዘዝ ትችላላችሁ በመትፈልጉት ዲዛይን እንሰፋላችኋል እንጠልፍላችኋለን ይሄኛውም የዛኛው ልብስ ሁለተኛ ልብሳቸው ነው ይሄኛው ይሄ እንደምታዩት አጓጉል ነው የሰራንላት ከብ ሆኖ ይሄ እንደዚህ ታዩታላችሁ እጁ አጓጉል ነው እጅግ በጣም ነው የሚያምረው በእጅጌ ሙሉም ያምራል በእጅጌ አጓጉልም ያምራል ጥልፉን እዚህም በላይ ማስፋት ከፈለጋችሁ ይሄ ሙሉ በሙሉ ሊገባ ይችላል እዚህ ላይ ግን እንዲ ሲምፕል የሆነ ነገር ደግሞ ከፈለጋችሁ እንደዚህ ያምራል መነን ሁለት አይን መነን ነው ሁሉም አሁን
ሁለት አይመነን የታወቀ ነው ምን ጊዜው ተሻሽሏል ልብስ ፈላጊው በበዛ ቁጥር ሸማኔም ስራ ሲበዛበት ጥራትን በዛው ልክ እየጨመረ ነው የሚሄደው ዋጋው አልቆለት 19000 ብር ነው የአንገት ስታይሉ ነው የሚለያየው ማለት የእጅ ስታይሉ እሱ እንደምትፈልጉት ማዘዝ ትችላላችሁ ክርስትና ላላችሁ ተመራቂ አሁን በጣም ግራጁዌሽን አለ ስልክ በደንብ እናነሳው ተሻሽለና አሁን እየተነሳ አዎ አሁን እንኳን አታነሳም አይሉም ባይዘው ሚል የለም አይደል አረ እኔ በደንብ እናነሳው እንግዲህ ጊዜያችሁን የሚመጥን ምርጥ ነገር አቀርበናል ብለን እናስባለን በትክክል ይሄን ቪዲዮ አይታችሁት ከሆነ በእርግጠኝነት የምትወዱትን ልብስ አግኝታችኋል ካላያችሁት ደግሞ ደግማችሁ ብታዩት ለእናንተ የሚመጥን ልብስ አለ በጣም በእርግጠኝነት ታገኛላችሁ ማለት ነው እንግዲህ በዚህ ቪዲዮ ሽልማቶች ተካተዋል በትክክል ገምቱና ምርጥ ቀሚስ ወሰዱ በየቪዲዮዎቻችን እንግዲህ ከዚህም ከፍ የሚሉ ሽልማቶች እያካተትን እንመጣለን ከዚህ ከወሰን ጥበብ ማለት ነው አብራችሁን ስለነበራችሁ እናመሰግናለን አዳዲስ ነገር ደግሞ ይዘን ሰዓታችንን ጠብቀን እንመለሳለን በእያላችሁበት ሰላም ሰንብቱ